አንድ ጊዜ ባለቤቴ ኪሴ ባዶ በነበረበት ጊዜ 50 ሳንቲም ሰጠችኝ። ዘዋይ ነበርና 50 ሳንቲም እሷኑ ከኔ በጣም ያነሰ ሰው እርቦት ዳቦ ራበኝ ሲል እሷኑ ሰጠሁት። ለምን ሰጠህ ብላ እሷ ጮኸችብኝ። ያችኑ 50 እኮ ነው። እሷ ስትሄድ የረገጠችው 10 ብር አገኘ። በየመንገዱ እኮ ያስተምረናል። ያቺ 10 ብር እኮ በዛን ጊዜ ከሳምንት በላይ ተበላበታል። ከሳምንት የዛሬውን አያድርገው አይስማ ዛሬ 10 ብር። ይህንን ስናገር 10 ብር ሰምቶ እንዳይቆጣ ነው አይስማ። እና እንግዲህ ተመልከ ረግጣው ሄዳ እኔ አየሁት። ማየት የምንችልበትን አይን የምናገኘው ከላይ ብቻ በጎነታችን ያሳየናል። እዚህ ጋር ምንም አይናቸው ተይዞ ነበረ የሚለውን ነገር አኹዝ አይናየም ይለዋል በዕብራይስጡ። አይነ ጥላ ማለት ነው። ምን ማለት ነው? አይነ ጥላ ማለት ነው። ይኸው እዚህ እኮ አይናቸው ተይዞ ነበር የሚለው አይነ ጥላ ማለት አይነ ጥላ ይዟቸው ነበር እንበለው በቃ። ግን ከጌታ ጋር እያሉ አይነ ጥላም አለኩ። ስለዚህ ዛሬ ያለነው ትውልዶች አገልጋዮች አይነ ጥላ ቢዘን አያስገርም። ምክንያቱም ከጌታ ጋር እየሄዱ እሱ ከፊታቸው እያለ አብሯቸው እያለ አይነ ጥላ ከያዛቸው ምን የሚያስገርም ነገር አለ?